በጣም ተመችቶኛል። በገዛ ቤቴ እኮ እንደጥገኛ ይታይ። ተረጋግተሽ አዳምጪኝ። እሺ ንገረኝ። ይኸውልሽ እነሱ ፍቅረኛዎች ናቸው። ይችላል እሱ ብቻ ሳሰብኝ የምትመጣው ፍቅረኛ እንጂ እንዳንቺ ዘልዛላ አለች። ስነ ምግባር ያላትና ሰው አክባሪ ነች። ከፈለግሽ ደውይልኝ። እሺ ተረጋጊ ትያለሽ እንዴ? ቆይ እንዴት ብታስቢ ነው? ስታስጣላ ንገራት። እኔ ኤደን ልክስክስ አይደለሁም። ባሏን መጠበቅ ትችላለች። እሺ አሁን ተረጋጊ። ግን እዛ ቤት እንዳትሄጂ። አሁን የሆነ እቅድ ማቀድ ይኖርብናል። ምን አይነት እቅድ? ገንዘብ የምናገኝበት መላ ነው። ቆይ እሱ በምን ልናገኝ ይችላል? እሱን እኮ ነው ማሰብ ያለብን። በቃ ቦይ ለሙ ለምን አይበቃም? ገና ደግሞ ቀረ። ሁሉም ነገር አብቷል። በቃ አባራቸው ቤቱ ቀባይ። ስለዚህ እሱ ታስካላለኝ ድረስ አልወጣም አሉ። ወይኔ ካሪ ለነገሩ አንተ ምን ታደርግ? አባዬን ያስደፈረኝ ጉንዱ ግን ከባድ አደጋ ሊያደርሱብን ይችላሉ። አንቺ ወይ ካገር ምን አልፍቶ ያደርሱስ? እኔ በጣም ተመችቶኛል። በገዛ ቤቴ እኮ እንደጥገኛ ይታይ። ኤደን እንግዲህ በስተመጨረሻ ቢሆንም እውነቱን አውቃለች ማለት ነው። አባባ እንግዲህ ወይም ሽማግሌው የካሌብ አባት እውነቱን ራስሽ ተመራምረሽ ድረሽበት ነበር ያሏት። ነገር ግን ካሌብ እንደኔ እንድትሆኝ አልፈልግም በማለት ኤደንን ቀጥሯት ተረጋግተሽ አዳምጪኝ የምነግርሽ ነገር አለኝ ብሎ ቀጥሯት ነበረ። ኤደንም ቀጠራት ቦታ ሄዳ ነበረ። ምንድን ነው ስትለው እነሱ ፍቅረኛሞች እንጂ ቤተሰብ አይደለንም ብሎ ይነግራታል ማለት ነው። ይሄንን እንዴት አወክ ብላ ኤደንም በጣም ትደነግጣለች። የሴት ልብስ ለብሼ ቤት ውስጥ የአባቴ እህት መስዬ ገብቼ ነበርና በዛን ሰዓት አብሮ ተኝተው ነው የያዝኳቸው በማለት እንግዲህ ካሌብም ለኤደን እውነቱን ይነግራታል ማለት ነው። ኤደንም እንግዲህ በስተመጨረሻም ቢሆን እውነቱን አውቃለች ማለት ነው። ለቻናላችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ይጀምሩ። እንግዲህ ተወዳጁ ድራማ ትሁት ክፍል 35ን ምን ተፈጠረ እንግዲህ አብረን የምናየው ይሆናል። ይህን ቪዲዮ ሰብስክራይብ በማድረግ ይጀምሩ። ኤደንም እንግዲህ ዳኒ እንዴት እኔን ሊዋሸኝ ይችላል? እንዴትስ ሊክደኝ ይችላል? በማለት በጣም ተናዳለች ማለት ነው። እንግዲህ አንድ ሴት ፍቅረኛዋ እንደዚህ ሆኖ ስታየው በጣም ነው የሚከብደው ማለት ነው። ምክንያቱም ምን አገባሻለሁ ብሎ ምን ብሎ ነገር ግን እሱ ለገንዘብ ብሎ ከሌላ ሴት ጋር ተኝቶ እንደገና ሌላም ሴት ቤት ውስጥ ኖሮ መኖሩን ስታውቅ በጣም ተናዳለች ማለት ነው። ዳኒም እንግዲህ ካሁን በፊት ደግሞ ደጋግሞ ለኤደን ካሌብን እንዳታምኑ ካሌብ በጣም ክፉና መጥፎ ሰው ነው እያለ ስለ ካሌብ በጣም የተለያዩ ነገሮችን ይነግራት ነበር። ምክንያቱም ካሌብ ኤደንን በጣም ስለሚያፈቅራት ሽማግሌው ለካሌብ የሚድርለት ስለመሰለው ወይም ደግሞ እነሱን የሚበቀሉት በዛ መንገድ መስሎ ስለታየው ኤደን ምንም እንኳን ካሌብ ቢቀርባት እሱ መጥፎ ሰው እንደሆነ እንድታቅ ይፈልግ ስለነበረ ስለ ካሌብ እንግዲህ በጣም የተለያዩ ብዙ ነገሮችን በጣም ጨካኝ እንደሆነ ጥሩ ሰው እንዳልሆነ በተደጋጋሚ እንግዲህ ባለፉት ክፍሎች ላይ ስናየው ነበረ። ዳኒ ሲነግራት ነበረ ማለት ነው። በሌላ በኩልም ደግሞ እሱ ከቲና ጋራ የሚያደርገው ነገር እንዳይታወቅበት ስለሚፈልግም ኤደንን ከዚህ በኋላ እባክሽን እዚህ ቤት ተመልሰሽ አትምጭ እያለ በተደጋጋሚ ነግራት ነበረ። ቢሆንም ግን እኔ አባባን ብዬ ነው የምመጣው በማለት ኤደንም እንግዲህ ትመላለስ ነበረ። ቢሆንም ግን ብትመላለስም እውነቱን አላወቀችም ነበረ። ሽማግሌውን በትንሹ ሊነግሯት ሞክረው ነገር ግን ራስሽ በራስሽ መንገድ ድረሽበት ነበር ያሏት። ቢሆንም ግን ካሌብ የኔ ጣፋንታ እንዳይደርሳት በማለት ለኤደን እውነቱን ነግሯት ኤደን በስተመጨረሻ እውነቱን አውቃለች ማለት ነው። ዳኒ በጣም ስለሚቀና አባዬ የዚህ ቤት እንድትመላለሽ የሚፈልገው ለልጁ ለካሌብ ሊድርሽ ስለሚፈልግ ነው። ካሌብ ደግሞ በጣም መጥፎ ሰው ነው በማለት ለኤደን በተደጋጋሚ ነግሯታል። ኤደን እንግዲህ ትህትናዋ ወይም ደግሞ እዛ ቤት ባደረገችው ነገር ከዛ አንጻር ስላሳዘነችው ካሌብ እንግዲህ እውነቱን ነግሯታል። ሽማግሌውን በጣም ነው የሚወዷት ኤደንን። ከሁሉም ደግሞ እጅግ በጣም የሚያሳዝነው ነገር ዳኒና ቲና በጣም ብዙ ነገሮችን ሞክረው ነበረ፣ ነገር ግን አልተሳካላቸውም። ዳኒም እንግዲህ በቲና ላይ ሌላ ፍቅረኛ ይዞ ቢሆንም ለገንዘብ ሲል ከቲና ጋራ በጣም የማይሆን ብዙ ጨዋታ ተጫውተዋል። ቢሆንም ግን የእነሱ ጨዋታ ተሸንፈዋል።
ዳኒ እንግዲህ አተርፋለሁ ብሎ ያሰበበት ነገር ከስሯል ማለት ነው፣ ከገንዘቡም። አሁን ደግሞ እንደምናየው ከሆነ ከኤደንም ሳይሆን ሊቀር ነው። እንዲያውም በተቃራኒ የእሱ የሆነን ነገር አሳልፎ እንግዲህ ከዛ ቤት መውጫው እየደረሰ ነው ማለት ነው። ቴናም እንደዛው የማይገባትን ብዙ ነገሮች አብዝታ ፈልጋ ስለነበረ እንግዲህ ባዶ እጇን ልትወጣ ነው ማለት ነው ከዛ ቤት። እናንተ ግን ምን ታስባላችሁ? ዳኒ ኤደንን ስለሚያፈቅራት ለኤደን የከፈለው ዋጋ ስለሆነ ኤደን ለዳኒ ይቅርታ ማድረግ አለባት ወይስ የለባትም? እስኪ ኮሜንት ላይ ያሳባችሁን ጻፉ ማለት ነው። ዳኒ ምንም ያክል ቢዋሻትና ምንም ያክል መጥፎ ነገር ቢያደርግም ግን ለፍቅራቸው ሲል ነው። ግን ደግሞ ቢሆንም ከሌላ ሴት ጋር በተለይ መማገጡ ፈጽሞ የማይሆን ነገር ነው። እኔ እንደራሴ ማለት ነው በጣም ነው የሚከብደው። ባይማግጥ ወይ ደግሞ ገንዘቡን ብቻ መመኘት ቢሆን አንድ ጥፋት ስለሆነ ይቅር ልትለው ትችል ነበር። ነገር ግን ዳኒ ያጠፋው ጥፋት ይቅር የማይባል ነው። ኤደን ይቅር ትለዋለች ወይስ አትለውም? እንግዲህ በቀጣይ ክፍል የምናየው ይሆናል። ለቻናላችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮችም እንኳን ደህና ቆያችሁን። ላይክ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ይሆንላችሁ።